ሰላም ሙቪ ላቨርስ የፊልም ወዳጆች እንዴት ናችሁ? እኔ ደህና ነኝ። ዛሬ ቪውየርስ ሌላ አዲስ ቪዲዮ ደግሞ ይዘንላችሁ መጥተናል። በዛሬው ቪዲዮ የምናየው አዲስ የወጡ ሁለት የተመቹኝ ሙቪዎች አሉ። ሁለቱንም በአንዴ ነው ያዩት። በጣም ተመችተው ነው ያዩዋቸው። ያበዱ ሙቪዎች ናቸው። ካላያችኋቸው እንድታያቸው ዛሬ ቪውየርስ ተጀምሯል። ወደ መጀመሪያው ቪዲዮችን ስንሄድ ቤስት ሙቪ የተመቸኝ ሙቪ ኖቮ ኬን። So, what's your deal? My deal? I'm just a regular guy with a regular job, but I've got this condition where I don't feel pain. Hey, there we go. ኖቮ ኬን የ2025 ያው ማለት ነው አክሽን ትሬለር ሙቪ ነው። 1 ሰዓት ከ50 ደቂቃ ርዝማኔ ያለው IMDb 6.5 ሰጥቶታል። በት ያበደ ፊልም ነው። ኦሪጂናል አይዲያ የያዘ ሙቪ ነው እና እዚህ ላይ ደግሞ አክት የሚያደርገው ደግሞ ጃክ ኩዊድ አለበት። ጃክ ኩዊድ ኦልሶ ኖን አስ ሂዊ ፍሮም ዘ ቦይስ ማለት ነው። ሂዊ የራሱ ሙቪ ሰራ ማለት ነው። እዚህ ላይም ደግሞ የሚገርማችሁ ነገር ኢዝ ኖት ኤ ቲፒካል አቨሬጅ ፐርሰን አይደለም። ሂ ውድ ቢካም ሊትራሊ አ ሱፐር ሂሮ። እንዴት ይሆናል? ሶ ምንድነው ፕሎቱ? ሂዊ ጀስት ላይክ ባንክ ማናጀር ምናምን ነገር ነው። በት ሂ ሃዝ ሰም ካይንድ ኦፍ ዲዚዝ አለበት፣ ጄኔቲካል ዲዚዝ ነገር አለበት። ሂ ካንት ፊል ፔን። አስባችሁታል? ምንም አይነት ፔን አይሰማም። እጁ ቢቆረጥ ምንም አይሰማም። ምንም አይሰማም። በቃ አይሰማም ፔን ማለት ነው። Open the vault! Cops are here early! We need a hostage! Let's go! Oh my God, what am I doing? ይህን ፊልም ሳየው ጋይስ ምን ያክል የፔን ቫሊዩን ይገቡ አልገባችሁም እንዴ? በጣም ፔን መኖር አለበት የግዴታ። የሚገርማችሁ ነገር ኢቭን ራሱ የሚበላው ምግብ ፈጭቶን የሚበላ የተፈጨ ምግብ ነው የሚበላ ይባላል ማለት ነው። የሚጠጣው ለምንድን ምላሴን አቴኒ ታይም ላኘከው እችላለሁ እና አያውቀውም እና ሜቢ ደሙ ምናምን ሲወጣ የሚያዩት እና ምንድነው ሀፕን የሚያደርገው አዝ ኦልዌይስ ያው ባንክ ብራንች ማናጀር ነው ብያችኋለሁ። እና ደግሞ ጀስት ነርድ ነገር ነው፣ ጀለስ ቪዲዮ ጌም ምናምን ትጮት ናት። የቲፒካል ሎነር የሆነ ፐርሰን ነው። ያን ያክል ሰዎች ምናምን ነገር ጓደኞች ምናምን ነገር የሉትም። ሶ አዲስ ሰራተኛ ትቀጠርና ይፎነቀቅባታል። ከዛ ዴት ምናምን ይወጣሉ። በቃ ሺዝ ዘ ገርል ኦፍ ማይ ድሪምስ ምናምን ይላል። ከዛ ምን ይፈጠራል? ባንካቸው እንትን ይደረጋል ማለት ሮብ ሲደረግ ቸኳን አዜ ሆስቴጅ ይወስዳሉ። እዚህ ታይም ላይ ሂዊ ፍሊፕ ታረግና ሌላ ሰው ፖሊስ ነው ይጠራል አይደለ? ጀስት ራሱ ይሄዳል ማለት ነው። ራሱ ሪስኪ ሊያደርጋት ይሄዳል። ጋይስ በጣም ግራፊክ ነው፣ ቱ ማች ማለት ነው። በቃ ምንም በቃ ይሰማው አይደለ? በቃ የተደረገው ነገር እያደረገ ይዘገንናል። አንዳንድ ቦታ በጣም ነው የሚዘገንነው፣ ግን በቃ ስቲል እሷን ለማዳን የሚያደርገውን ጥረት ነው የሚያሳየን ማለት ነው። ሶ ከጃክ ኩዊድ በተጨማሪ ደግሞ ጄኮብ ባታሊዮን አለ። ጄኮብን በምን ታውቁታላችሁ? ስፓይደርማን ላይ ኔድ ያቺ ወፍራማ ዱድ፣ አሁን ደግሞ መላጣ ሆናለች፣ እሷ አለችበት። ሌሎቹ እንኳን ያን ያክል ብዙም ሌላ ፊልም ላይ ያነቃቸውም። ሶ እቺ ያበደች ሙቪ ተጋብዛችኋል። አዳዲስ ከወጡት ላይክ ኢንቴንስ ነው፣ ራፍ ነው፣ በጣም ራፍ ነው፣ ኢንቴንስ ነው እና ትሪሊንግ የሆነ ሙቪ ነው። ይሄን ተጋብዛችኋል ማለት ነው። ራሱ ኮሜንት ላይ ያነበብኩ የትሬለሩ ኮሜንት ላይ ምን ይላል? ቢሊ ቡቸር ቢኖር ኖር ይሄኔ አይቶት ዳት ቦይ ዌል ይላል ማለት ነው። ጋድ አክሰንቱ ብችለው አሪፍ ነበር። በቀጣይነት ደግሞ ያስቀምጥኩላችሁ ሙቪ ደግሞ G20። We have a situation. Ma'am, apprehension is minutes away. A little much, don't you think, Mom? Zip it. You and your brother are coming to Cape Town with us. Why? You know why. All you ever care about is work.
ጂ20ን ደግሞ የሚገርማችሁ ነገር ሪያክሽን ቪዲዮ ሰርተንለት ነበረ። እሱ ማይ ከፈለጋችሁ ገብታችሁት ጠብቄው ነበር። እኔ አሪፍ ፊልም ይሆናል ብዬ አስቤ ነበረ። ትንሽ ፌሚኒን ሳይድ ያው አሁን ያለው ነገር ታውቃላችሁ። አብዛኛው ካራክተሮች የግዴታ ፊሜሎች ካልሆኑ ሰም ካይንድ ኦፍ ሮንግ ዱዊንግ እንደሆነ ነገር ነው ኮንሲደር የሚደረገው። ግን አሪፍ ነው ፊልሙ። እኔ ተመችቶኛል ስላችሁ ደስ ይላል፣ አይዲያውም ደስ ይላል እና ቢሆንም ደግሞ ደስ ይለኛል ተላለ። አይ ምን ለማለት ፈልጌ ነው፣ አክሽን ትሬለር የሆነ ሙቪ ነው። 1 ሰዓት ከ48 ደቂቃ ርዝማን ያለው። እዚህ ላይ ደግሞ ካስቱ ዋና ካራክተሯ ማለት ቫዮላ ዴቪስ ናት። ቫዮላ ዴቪስ ሃው ቱ ጌት አዌይ ዊዝ መርደር እዛ ላይ ያለች፣ ሱሳይድ ስኳድ ላይ ያለች፣ ዘሄልፕ ላይም አለች። የታወቀች ሴት አክተር ናት፣ ጥቁር። እሷ ናት ሜን ካራክተሩ። ሌላ ደግሞ አሁንም በድጋሚ ዘ ቦይስ ስታር ሁላችንም የምንወደው ሆምላንደር አንቶኒ ስታር ይሰራበታል። እዚህ ጋርም ደግሞ አዞላይ ኢዝ ቪለን ማለት ቪለን ሆኖ ቢሰርሱ ነው። ሌላ ደግሞ ከፌመሶቹ ደግሞ አንቶኒ አንደርሰን አለበት። ኤኬ ብላኪሽ ላይ ብዙዎቻችሁ ታውቁታላችሁ። አንቶኒ አንደርሰን ካንጋሮ ጃክ ላይ እንደሚሰራ ስንቶቻችሁ ታውቁ ነበር? ኮሜንት ላይ አሳውቁ። ካንጋሮ ጃክ ላይ ወፍራሙ ሰው እሱ ነው። አይገርም? አሁን አረጀ ብቻ። ሌላ ደግሞ እዛ ላይ ራሱ የፕሬዝዳንቷ ልጅ ሆና ደግሞ የምትሰራውም ኦልሶ ሴቷ እሷም ብላክሽ ላይ ነበረችው ናት። ጋድ አድጓል ብላክሽ ላይ ያሉት ልጆች ይገርማል። ኦኬ ይሄ ደግሞ ሪቮልቭ የሚያደርገው አዘኔም ሰጀስትስ ጂ20 ሳመት አለ። ጂ20 የተለያዩ አገራት 19 ኢንዲፔንደንት ካንትሪዎች ከእንደገና አውሮፓዊ ዩኒየን እና አፍሪካ ዩኒየን ኢንክሉድ የሚያደርግ ኢንተርጋቨርንመንታል ቲም ነገር ነው እና ያው በየአመቱ ምናምን ያዘጋጃሉ እንደዚህ ስብሰባ ምናምን ነገር። እዚህ ጋ ምንድነው እቺ ፕሬዝዳንቷ ዳንኤል ስታን ነው ስሟ፣ ቫዮላ ዴቪስ ማለት ነው። እሷ አሜሪካን ፕሬዚደንት ናት፣ ሴቷ ናት። እንትን በጣም ደስ ብሏቸዋል። ላይክ ሴት ምናምን ፕሬዚዳንት ምናምን ፌሚኒስት ምናምን ብቻ ገብቷቸዋል ነጥቡ። ኦልሶ ግን ምንድን ነበረች እሷ ሺ ሃድ ሚሊተሪ ባክግራውንድ ነበራት። ሰደንሊ ምን ይፈጠራል ማለት ነው፣ የጂ20 ሰሚት ሃይጃክ ይደረጋል ማለት ነው። ሃይጃክ ይደረግና በሙሉ ሊደሮቹን ፕሪዝነር ያደርጋቸዋል። ሆምላንደር አንቶኒ ስታር ማለት ነው ፕሪዝነር ያደርጋቸዋል። ከዛ በኋላ ምን ይላል እያንዳንዳቸው እንትኖች አንድ የሚናገረው ነገር ትክክል ነው ሆነ ለመናገር ግን ምን ይላል አቢዩዝ እየተደረገ ነው፣ ኦን ቶፕ ያሉ ሰዎች አቢዩዝ እያደረጉ ነው ይላል። ምንድነው ፕላኑ? እነሱን እንትን ብሎ ሃይጃክ ካደረገ በኋላ ሁሉም ሰው ከባንክ ብር ዊዝድሮ እንዲያደርግ ማለት ነው። እና ፋይናንሻል ባንክን ያው ገቨርንመንት ነው አይደል የሚቆጣጠረው። ገቨርንመንት የማይቆጣጠረው ፋይናንሻል እንትን ምንድነው? ፋይናንሻል ማርኬት ምንድነው? ክሪፕቶ። ሁሉም ሰው ገንዘቡን እያወጣ ክሪፕቶ ውስጥ እንዲጨምር ነው ፕላኑ ማለት ነው። ያ ኦልሶ ደግሞ እሱም ደግሞ በጣም ብዙ ገንዘብ ሜክ ያደርጋል ፓራሌሊ ማለት ነው። ምንድነው እንደዛ ይሆናል ማለት ነው። በዚህ ፍትጊያ ውስጥ የአሜሪካ ፕሬዚዳንት የሆነችው ዳንኤል እሷ ትወጣለች ስላችሁ ከፕሪዝነሮቹ ልክ ሲያዙ ምናምን ተኩስ ምናምን ሲከፈት እሷ ከእንትኗ ጋር እና ደግሞ ከአይኤምኤፍ ወርልድ ሊደር እና ከኢንግላንድ ጋር ታመልጥና ብቻ እንዴት እንትን ብላ ቨርስሮ እንደምታረቃቸው የምታዩት ውመን ኢምፓወርመንት ግን ትችልበታለች። እኔ በጣም ሆነ ቤስት አክተር ናት ሆነ ለመናገር መተወን ትችላለች እና ፊልም ተመችቶኛል ጋይስ። አዳዲስ ፊልሞች በቅርቡ የወጡት ሙቪዎች እነዚህ ሁለቱን አይቻለሁ፣ ተመችቶኛል። ተጋብዛችኋል። ቪዲዮ ላይክ በሉት፣ ሰብስክራይብ አድርጉ። በሌላ ቪዲዮ እስክንገናኝ